ጌታ የኔ ጌታ የኔ ጁለታ ጆለሽ መጣሽ። ሚስቴ ነው ፍቅር ከረባት ያለው እሱ እኮ ነው ያለበስኩት። አይሻልም? ማን አለ እንደኔ እድል ቀናው ቀኔ ወጣለት ምኞት ውጥኑ የሰመረለት በፍቅርህ ዜማ ኑሮ ተቃኝቶ ብርሃን ተሞላ። ሰላም ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ? አማን ናችሁ? ሁሉ ሰላም? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። በያላችሁ መስላችሁ ሰላማችሁ ይዛለን እያለን ዛሬም ተመልሰን ወደ እናንተ መተንላችኋል። ዛሬ በጠዋት ተመልሰን መተናል። እንግዲህ ሩታ ሰዓት ቀድመን በሰጠችን አድራ መሰረት ቃል በገባሁት መሰረት ልጄ 3ኛ ቀኑ ከኔ ጋር አሳልፈው ማለት ነው። ስለዚህ ለሌላ ጊዜ እንዲሰጠኝ ዛሬ መመለስ ስላለብን እኔና ሄርሜላ በጠዋት መጣች ሩሜ ድረስ። ከሩታ ሳትመጣ ቀድማት መጣች ማለት ነው። ስለዚህ ዛሬ የኔን ልጅ ልንመልስላት ነው። እሳያቸው እኔ አባት ፏርጌዋለሁ። ደግሞ እንደምታዩት አለባበሱ ምናምን በቁንጣ ነች ዛሬ አሸብርቃ ምናምን ነገር አባቴ አይበላቸዋ በቁንጣ በምናምን ነገር ነው ያመጣሁት ልጄን ዛሬ እና ያው ከአሁኑ ፏ ድምቅ ሽብርቅ ካላላ አያዋጣም። ሄርሜላ ሰላም ትላችኋለች። ሰላም እኮ አላልሻቸው። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ከልውሌ ጋር ደህና ነኝ። ተባረለም እንደ እኔ ፍቅር እንግዲህ ዛሬ ልዑሌን እናቱ ጋር ልንመልሰው ነው። ሸብረቅ ብሏል፣ ዝንጥ ብሏል። ያው አብሽ እውነት ለመናገር እንደ አባት ነው፣ ትክክለኛ አባት ነው። እና ኧረ በደንብ አይተሻላ። የምገዛለት ራሱ ልብሶች የሚገዛለት ምርጫዎችን ምናምን እያየሽ ነው። ለራሱ አይለብስም እንደዚህ እና ታዲያ ለእኔ ራሱ ገዝቼ አላውቅም። ዘናጭ ናት ልዑሌያችን ማለት ነው። ዘና እያለች ነው። እኔ ግን በጠዋት እንዴት መጣሽ? ስራ ከመግባት በፊት ሰላም ንበል ካልኩና አያችሁ። ከዛ እኔም ደግሞ እየተዘጋጀሁ ነበር። ሩታ እንዳትመጪ እኔ ራሴ ያመጣልሻለሁ ቤት ድረስ አልኳት ማለት ነው። ስለዚህ ለሌላም ጊዜ ለመውሰድ እንዲመቸን አደራችንን ተወጥተናል አይደል? ግን ጸባይኛ ደግሞ ጸባይኛ ሁል ኮስታና ጸባይኛ የኔ ጌታ። ኮፍያው ደግሞ ሰፍቶባታል ዛሬ። እሱ ወደ ኋላ በየለት ትንሽ ወደ ኋላ ኮፍያውን ወደ ወርግለት ልክ ነው ማለት እንዴት ላድርገው? ቆይ ቶቶ ይለቅሳል። ቶቶ ዝም ብለው ችግር የለውም ምንም አይልም። ይሄ እንደዚህ ላዙረው ማለት ነው። ሸበላው በቃ ተጨናነቀ። እንካ እኔን አታየኝም አባቴ? አንተ ምናምን ማሽ ግጥም አድርጎ የለበሰው እንዴ ሻላረቅም በቃ እኔ የምልሽ እንዴት ነው ጡትሽ ወተት የለውም? ሄርሚ ምን የለውም? ኧረ እኔ ቢኖረኝ ሰስታለሁ እንዴ ለሉሌ ሰስታለሁ። ግን ልጅ ያምርብሻል ሄርሚ። ለምን አትወልጂም? እውነት ከፈጣሪ ጋር ወልዳለሁ። ልጅ ያምርብሻል። ዝም ብሎ አብሮሽ የሚያጫወት ምንም የሚልሽ የሚያዝናናሽ አንድ ልጅ የሚያስፈልግሻል። እሺ ወልዳለሁ። የምር አንድ ልጅ ወልጅ። እኔ ለማን እናንሳለሁ? አይ ለማንኛውም ስቀልዳችሁ ነው ፋሚሊዎቻችን። የልባሩ ነው ስቀልዳለ እንዴ? እሺ ለማንኛውም ቤተሰብ አሁን ደርሰናል። ብሎካችን ስር ላይ ነው ያለነው እና አስቀድመን ለእናንተ መግቢያውን እንስራላችሁ ብዬ ነው። ሄርሚ እየበጠበጥሽን እኮ ልዑል ራሱ ቪዲዮ እየሰራው እንደሆነ አውቆ ዝም ብሏል። አንቺ ግን እየረበሽን ነው። ምን እያልኩት አይደለም። ወይ አባቴ ወይ እኔ ሸበላ እኔ ቆንጆ አንተ ወይ
ትመጣለህ እኔ ጋር አያስቀምጪው ነምጪው ለምን? ኧረ አሁን እኮ በቃ ደረሰን። አልነዳም እኮ አሁን ደረሰን። ነምጪው ጌታን ደርሰናል። ይኸው በዚህ ብሎክ ስር እኮ ነው ቤቱ።